ነገ ሚሊዮኖች ይሆናል። ይህ መሽቶ የመንጋት ያክል የማይቀር የማንጋፋው ማንም ማስቆም የማይችል ሀቅ ነው። በዚህ ቅጽበት ሰዎች በጎንደር በወሎ በዋግ በጥይት እያለቁ ነው፣ በረሃብ እያለቁ ነው። ሴት እህቶቻችን፣ እናቶቻችን፣ ሴት ልጆቻችን በዘረኛ መንጋ እየተደፈሩ ነው። በወለጋ ለተከታታይ 3 ዓመት በየቀኑ በየቅጽበቱ አማራ እየታረደ ነው። በመተከል አማራ እያለቀ ነው። መፍትሄው መደራጀት ነው። መፍትሄው መሰባሰብ ነው። መፍትሄው ራስን ማንቃት ነው። መፍትሄው መታጠቅ ነው። አንድ ሞኝ ናዳ መጣልህ ቢሉት ምን አለ ነው የተባለው? ተውት ተከናንቤያለሁ አላሉ። የከበበህን ጠላት የከበበህን የሳት ቀለበት ጭድ ውስጥ በመደበቅ አይደለም የምታመልጠው፣ ናዳውን በክንብንብ አይደለም የምታመልጠው። ከቻልክ እንኳን የሰው ልጅ ሰማዩንም መሬቱንም በማስታጠቅ እንጂ። እንሰባሰባለን፣ እንሰለጥናለን። በየትኛውም ቁመና ለሚመጣ ጠላት ራሳችን ዝግጁ አድርገን እንጠብቃለን። በዚህ ጊዜ አንዳችን ለአንዳችን እንቅፋት ልንሆን ብንሞክር ታሪክ ነገ ጥርሰው ትተው ይስቁብናል። እነዚህ ጅሎች የሰዓት ባህር ላይ ቁመው እንኳን አንድ መሆን ያቃታቸው ከንቶዎች ነው የሚለን ታሪክ። በዚህ ወቅት የሚጠበቀው ከእናንተም ከኛም መደጋገፍ፣ እንደ ወንድም መመካከር፣ እንደ ወንድም መከባበር፣ እንደ ወንድም በአንድ አፍ ማውራት ነው። የበጎች እረኛ ካልተደጋገፉ አንድ እረኛ ብቻ ይበዛል እንቅልፉ ይላሉ። አንድ እረኛ 30 ዓመት ሙሉ ተኝቶ መንጋው እየታረደ ነው። 30 ዓመት ሙሉ እረኞች መደጋገፍ ባለመቻላቸው መንጋው እያለቀ ነው ያለ። ስለዚህ ጥሩ እረኞች ነው፣ እንደጋገፍ፣ ባንድ አብረን እንቁም። ካለዛ እንቅፋት አትሁኑ። ማንም ወደደም ጠላ፣ ማንም መረረውም ጣፈጠው የነገ ታሪክ በእኛ እጅ ይጻፍ። የአማራ ሕዝብ ህልውናና ጥቅም ለማስከበር አልፎ ለኢትዮጵያችን መከታ ለመሆን ለመሰባሰባችን የማንን ቡራክ ያንጠብቀው ማውቀን። ትናንት አማራነት ላይ ሰይፍ ሲመዘዝ አንድ ነገር ተናግረው የማያውቁ ኃይሎች በሰውኛ እንኳን ልባቸውን ለአንድ ሰከንድ ያላወጡ ኃይሎች ዛሬ አማራው መሰባሰብ ሲጀምር ዘረኞችን ጀምረዋል። የዘረኞች አይደለም። የዜግነት ፖለቲካንም እውነት እንነጋገር ከተባለ የእኛ ተፈጥሯዊ ስሪት ይቀርበዋል ከማንም በተሻለ